በልቡ የላይኛውን የሚያስብ ሰው ብፁዕ ነው። እስኪ በሉ በልቡ በሉ። የላይኛውን የሚያስብ ሰው ብፁዕ ነው። በልቡ የላይኛውን የሚያስብ ሰው ብፁዕ ነው። ሶስተኛ በልቡ የላይኛውን የሚያስብ ሰው ብፁዕ ነው። መዝሙር 83 የቅዱስ ዳዊት መዝሙር 83 ቁጥር 5 ላይ ያለ ኃይለ ቃል ነው። ይሄ መዝሙር በእንተ ትሩፋን ይባላል። ከእስራኤል ባቢሎን ተማርከው ሂደው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ 584 ዓመታትን ቀደም ብሎ ተማርከው የያዕቆብ ልጆች 12 ናቸው። 12ቱ ልጆቹ 12 ነገድ ይባላሉ። አርስተ አበው ማለት ነው። የሕዝብ አባት ናቸው። 10ሩ ነገድ አንድ መንግስት ነው የነበራቸው፣ ሰሜን እስራኤል ናቸው የነበሩ። 2ቱ ነገድ ደግሞ ደቡብ እስራኤል ይሁዳ ነው ያሉት። እነዚያ ሰማርያ ይባላሉ። 10ሩ ነገድ ተማርከው የሄዱት ወደ ፋርስ ነው። 2ቱ ነገድ ደግሞ ተማርከው የሄዱት ባቢሎን ነው። 10ሩ ነገድ የተማረኩባት ፋርስ የዛሬዋ ኢራን ማለት ናት። 2ቱ ነገድ የተማረኩባት ባቢሎን ደግሞ የዛሬዋ ኢራቅ ማለት ናት። እዚያ ተማርከው እንዲሄዱ ያደረጋቸው እግዚአብሔርን ችላ ማለታቸው፣ ቤተ መቅደሱን ማሳደፋቸው፣ አምልኮተ እግዚአብሔርን ማስተሐቀራቸውና ማጉደላቸው፣ ራሳቸውን ማርከሳቸው፣ ምሕረት የሌላቸው መሆናቸው፣ ድሆችን ማስለቀሳቸው፣ ግፍን የተመላ እጅ መያዛቸው፣ መጠን የሌለው ኑሮ በመኖራቸው ምክንያት እግዚአብሔር የማይራሩ ጠላቶችን አምጥቶ ወደ ባዕድ ሀገር እንዲሰደዱ አድርጓቸዋል። ርኅራሄ የሌለው ሰው የማይራሩ ጠላቶች ይወርዱበታል። ርኅራሄ ምሕረት የሌለው ሰው የማይራሩ ጠላቶች ይወርዱበታል። ጌታ የማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን መሐርያን እስመ ሎሙኒ ይምህርዎሙ፣ የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ይራሩላቸዋልና ብሏል። የሚራሩ ሰዎች ብፁዓን ናቸው ለእነሱም ይራሩላቸዋል። በትርጓሜ ሲተረጎም የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ፍቱርቱ ሥላሴ ይራሩላቸዋል። ፍርዱ ቅን የሆነ ሥላሴ ምሕረትን እንዲያደርግላቸው። ምሕረት የሚፈልግ ሰው ምሕረት ማድረግ አለበት። ምሕረት የሌለው ሰው ምሕረት አያገኝም። እስራኤል ወደ ባቢሎን እንዲወርዱ ያደረጋቸው ጭካኔያቸው ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ በደንብ አድርጎ ግፋቸውን ገልጦታል። ድሃ ታስለቅሳላችሁ፣ የድሃ ደመወዝ ትቀማላችሁ፣ እጃችሁ ግፍንና ደም ማፍሰስን የተመላ ነው ብሏቸዋል። እና ምሕረት የሌለው ጠላት ከምን ይመጣል ሲባል ምሕረት ከሌለው ልብ ነው። እኛ ምሕረት ከሌለን ምሕረት የሌላቸው ሰዎች ይመጣሉ በእኛ ላይ። እንደገና የእግዚአብሔርን መቅደስ ማሳደፍ፣ ስርዓቱን ማጉደልና መቀነስ። የአለባበስ ስርዓት አለ፣ የአመጋገብ ስርዓት አለ፣ የጋብቻ ስርዓት አለ፣ የክህነት ስርዓት አለ፣ የሴትነት ስርዓት አለ፣ የወንድነት ስርዓት አለ፣ የዳኝነት ስርዓት አለ። ሁሉም ስርዓት አለ። ስርዓት ሲቀነስ ዕድሜ ይቀነሳል፣ ሀገር ይጠፋል፣ ትውልድ ይጎላል። ስርዓቱን ስለቀነሱ እግዚአብሔርም ሕዝቡን አጎደላቸው። እግዚአብሔርን ስርዓትን መጠበቅ እግዚአብሔርን ማክበር ነው። እግዚአብሔርን ስናከብረው ክብር ይጨምርልናል። ስርዓት ስንቀንስ ግን አሁን ልንገራችሁ፣ እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዚህ አትልበሱ፣ እንደዚህ ፀጉራችሁን አታርጉ፣ እንዲህ አታርጉ ስንባል ሕግ አይደለም የሚነገረን፣ እግዚአብሔርን ማክበር ነው የሚነገረን። እንደዚህ አድርጋችሁ እግዚአብሔርን አክብሩት ነው። በሚሞት ስጋችሁ እግዚአብሔርን አክብሩ ነው። ለእግዚአብሔር እንደሚገባ ኑሩ ነው።
ለእግዚአብሔር እንደሚገባ፣ ለክርስቶስ ሐሳብ እንደሚገባ ያንን እግዚአብሔርን ስናከብረው ለእኛ ክብር ይጨምርናል። የእግዚአብሔርን ስርዓት ስንቀንስ ደግሞ እግዚአብሔርን እየናቅን ነው ማለት ነው። ያን ስናደርግ ደግሞ እግዚአብሔር የሚንቁንን ሰዎች ያመጣል። የሚንቁንን ሰዎች፣ የሚያቃልሉንን፣ በእኛ ሞት፣ በእኛ ሕመም፣ በእኛ ስቃይ የሚሳለቁ፣ በሰው ደም እጃቸውን እየታጠቡ የሚሳለቁና የሚስቁ ሰዎችን ያመጣል። እግዚአብሔርን አለማክበር። እግዚአብሔር በአረማመድ ይከበራል፣ በአመጋገብ ይከበራል፣ በንግግር ይከበራል፣ በመኝታ ይከበራል። ወበምስካበየኒ እዜከረከ ብሏል ቅዱስ ዳዊት። ፈጣሪ ሆይ መዝሙር 62 ላይ በመኝታዬም እንኳ ቢሆን አስብሃለሁ። ሰው ሲተኛ ፈጣሪውን ማክበር አለበት። ከእንቅልፉ ቀንሶ ፈጣሪውን ማክበር አለበት። በንግግሩ እግዚአብሔር ሊከብር ይገባዋል። ባካሄዱ፣ በሚገባበት ቤት፣ በቤቱ አሰራር፣ ቤቱ ላይ በሚያስቀምጣቸው ዕቃዎች ሁሉ እግዚአብሔርን ማክበር አለበት። በስራው እግዚአብሔርን ማክበር አለበት። በጓደኝነት መሃል እግዚአብሔር መክበር አለበት። ጨዋታ ውስጥ እግዚአብሔር መክበር አለበት። ክርስቲያኖች የትም ቦታ ዓይናቸው ፊት ለፊት እግዚአብሔርን ስለው የሚኖሩ ናቸው። እስራኤል በዚህ መጠን በኑሯቸው እግዚአብሔርን ስላላከበሩ እግዚአብሔር እንደ ጣዖት ቤተ መቅደስ ውስጥ ብቻ አክብረ ነው ከዚያ በኋላ ደህናዋል እግዚአብሔር ብለን የምንሄደው አምላክ አይደለም። ጣዖት የሚኖረው የት ነው? መቅደስ ውስጥ ብቻ ቁጭ ብሎ እዚያ መቅደስ ውስጥ ትንሽ ይከበራል። በኋላ ሰዎቹ የፈለጉትን ወጥተው ይሰራሉ። እግዚአብሔር ቤተ መቅደስ ውስጥ ጣዖት ይመስል ቤተ መቅደስ ውስጥ አሜን አሜን ተብሎ ወጥተን እንደፈለግን የምንኖረው የሆነ ግዛት የወሰንለት ዳኛ ወይም ንጉሥ ወይም ሹም አይደለም። እግዚአብሔር ዓለምን በእጁ የያዘ ልብና ኩላሊትን የሚፈትን ሰውነታችን በእጁ የተያዘች ካህሌ ኩሉ ሁሉን የሚይዝ አምላክ ነው። ስለዚህ የትም መታመንንና የትም ማክበርን ይፈልጋል። አምልኮት እግዚአብሔር ማለት እሱ ነው። ማስቀደስ፣ መጸለይ፣ መጾም ብቻ አይደለም። እግዚአብሔርን ማክበር ማወቅ አለብን። የትም ቦታ ብትነግዱ እግዚአብሔርን ማክበር፣ ሹፌር ብትሆኑ እግዚአብሔርን ማክበር፣ ንግግራችሁ ውስጥ ቤተ ክርስቲያን ውስጥ ሆኖ ብሎ ሂዶ ባጃጅ ውስጥ ሲገቡ ሰው መሳደብ አይደለም ክርስቲያንነት። የትም ቦታ እግዚአብሔርን ማክበር። እስቲ እግዚአብሔርን ማክበር በሉ። ማንን ማክበር ነው? እግዚአብሔር። ሰውን ስናከብር ማንም እናከብረው። የትም ቦታ እግዚአብሔርን አክብሩት። በስጋችሁ እግዚአብሔርን ማክበር፣ በፀጉራችሁ እግዚአብሔርን ማክበር፣ በአፍንጫችሁ፣ በከንፈራችሁ፣ ባለባበሳችሁ የትም ቦታ እግዚአብሔርን አክብሩት። በመኝታዬ እግዚአብሔርን ማክበር አለብኝ ማለት አለባችሁ። በእንቅልፌ ተነስቼ እንቅልፌን ቀንሼ ፈጣሪን እንደማከብረው ለመግለጥ ሌሊት ተነስቼ አመሰግነዋለሁ። ማክበር አረማመድ ቅጥ ያጣ መሆን የለበትም። ንግግሬ ይሄ ሁሉ እግዚአብሔርን ማክበር ነው። እስራኤል እግዚአብሔርን ሳያከብሩ ሲቀሩ ናቋቸው። የሚንቁ ጠላቶች መጡ። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብረናል። ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዘወር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት የለም። ስለዚህ ምንድን የሚያደርገው? መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር ነው። መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ ዘመድ መባልን፣ በየሄዱበት ወዳጅ ወዳጅ መባልን የሚሰጥ እግዚአብሔር ነው። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበት ሁሉ ይጠላልናል። እንኳን የውጭ እቤት ያለ ሰው ይጠላልናል። እግዚአብሔር ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገ። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ጠጠር ይዞ ይፈራ ነበረ። ዳዊት ጠጠር ይዞ ይፈራል፣ እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ ሰራዊት ይዞ ተናቀ፣ ቤተ መንግስት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር። አስከብሮታል፣ ከበግ ጠባቂነት አንስቶ። እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ነው ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን፣ የትም ዘመድ አለን። እስራኤልን አዋረዳቸው፣ ቤተ መቅደሱን አዋረደባቸው።
አዋረደባቸው። ቀድሞ ያ ቤተ መቅደስ ሲሰራ እነ ጢሮስ የህንዱ ንጉሥ ኪራም የጢሮስ እና የህንድ ንጉሥ ኪራም ከህንድ ዕንቁ፣ ወርቅ፣ ጽድ እየላከ ሰርተዋል። ንጉሥ አስገብረው ነው የሰሩት። እስራኤል ጥቂት ጭብጥ የማትሞላ ሀገር ውስጥ ተቀምጠው ዓለምን እያስገበሩ ነው መቅደስ የሰሩት። ንግሥት ማክዳ እንኳን ከኢትዮጵያ ተንከራ ዘኢትዮጵያ ዝባድ ሉል የሚባል ሌላ ቦታ የማይገኝ ዕንቁ ወስዳላቸዋለች ቤተ መቅደሱን ሲሰሩ። ለምን? እግዚአብሔር ከነሱ ጋር ሲሆን። እግዚአብሔርን ግን ሳያከብሩት ሲቀሩ ቤተ መቅደሱን ሲንቁ ግን እግዚአብሔር ያን የሌላ ሀገር ንጉሥ ገብሮላቸው የሰሩትን ቤተ መቅደስ የሌላ ሀገር ንጉሥ መጥቶ እንዲያፈርሰው አደረገ። መቅደሱን አስፈረሰባቸው። ንጉሳቸውን እየጎተተ ዓይኑን አውጥቶ ሴዴቅያስ የሚባለው ንጉሥ ዓይኑን አውጥቶ ከፈረስ ጅራት ቋጥሮ መንገድ ለመንገድ እየተጎተተ እንዲሄድ ያገኘ ያደረገው። የገዛ ልጁን ሴቶች ልጆቹን ፊት ለፊት አርዶ የልጆቹን ሞት እንዳየ ደስታ አይበት ብሎ ዓይኑን አውጥቶ በገመድ እየጎተተ ባቢሎን ይዞት ሄደ። ቤተ መቅደሱ ተቃጠለ። ካህናቱ ተዋረዱ። ንጉሱ ተዋረደ። ሕዝቡ እንደ ሕዝብ ተዋረደ። ትብትብ ምንጣፍ ተሸክመው ራሳቸው እየተላጠ ባቢሎን ወረዱ። ይህን ሁሉ የሚያመጣው ምንድን ነው? እግዚአብሔርን መናቅ፣ ራስን ማክበር፣ መታበይ፣ ቤተ መቅደስን መቀለጃ ማድረግ። ይህ ሁሉ ምን ያደርጋል? እግዚአብሔር እንዳያከብረን ያደርጋል። ቤተ መቅደስን ስላችሁ አሁን እርግጠኛ ነኝ በህሊናችሁ አንዳንድ ቄስ እየሳላችሁ ነው የሚሆን አይደል? ቤተ መቅደሱ ላይ የሚቀልዱ ነገሌ እነ ቄስ ገሌ እያላችሁ እኔ እናንተን ነው እያልኩ ያለው። ቤተ መቅደስ ሰውነታችን ቤተ መቅደስ አይደለም ነው? ያንን ነው መያዝ። ቤቱን አለማክበር ያዋርዳል። እስራኤል ተዋርደው አለቀ። ወጣቶቻቸው አለቁ። ንጉሳቸው አለቀ። ቤተ ክህነታቸው አለቀ። ተናቀው እያሉ እዚያ ውስጥ ነበሩና ስለነዚያ የተዘመረ መዝሙር ነው። ስለነዚያ የተዘመረ መዝሙር እጃቸው ላይ ሳለ አጠገባቸው ሳለ ለመስዋዕት፣ ለጸሎት፣ ለይቅርታ፣ ለትምህርት ሲጠሩ ይዘገዩበት የነበረውን መቅደስ እንዲህ ብለው እንደሚዘምሩ ዳዊት ተናገረላቸው። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን፣ የኃያላን አምላክ እግዚአብሔር ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ተፈሳሃት ነፍሴ በአፍቅሮ አይጻዲከ፣ ሰውነቴ አደባባዮችህን አስባ ደስ አላታል። ማደሪያዎችህ እንደምን የተወደዱ ናቸው። መቼ? ከ70 ዓመት በኋላ ቤተ መቅደሱን እያሰቡ ርቋቸው ማለት ርቋቸው አጠገባቸው ሳለ ያልሄዱበት መቅደስ ገብተውም ያላከበሩትን መቅደስ ከ70 ዓመት በኋላ አቤቱ የኃያላን አምላክ ሆይ ማደሪያህ እንደምን የተወደደ ነው አሉ። ሲያጡት ነው። ሁሉን ነገር ስናጣው ነው እኛ ትዝም ይለን ማለት ነው። እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ አይልም። የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት መሰላችሁ? በወጣት ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል። አይ ወይኔ እንዲህ ባላደርግ ኑሮ የሚልበት ጊዜ ነው። ጓደኞች የሉ የዛ ጊዜ። ለምን? ምን ጓደኛ የለ፣ መታየት የለ፣ መልክ ተጨማዶ ጠውልጓል። ገንዘብ የለም፣ ጨዋታ የለም። ተጫውተን የምንወደድበት ጊዜ አልፏል። አርጅተን ምን ይቀራል ታዲያ ሲባል ዕዳ ብቻ፣ የህሊና ዕዳ። አይ ወይኔ እንዲህ ባላደርግ ኑሮ፣ አይ ወይኔ እንዲህ ብሰራ ኑሮ፣ አይ ወይኔ ይሄን ብሳረገው ኑሮ፣ ይሄን ብማር ኑሮ፣ ይሄን ባላደርግ ኑሮ የምንልበት ጊዜ ነው። ጭንቅላት የነገር አራጣ የሚመልስበት ጊዜ ነው። ያጠራቅም ያነጠራቅምና ያንን ስናረጅ በትክክል የማሰቢያ ጊዜ ስለሆነ ብዙ ጊዜ ሽማግሌዎች እንቅልፍ የማይወስዳቸው ለዚህ የልጅነት ጊዜያቸውን እንዳለ ይተርክባቸዋል። አደገኛ ሽምግልና በጣም ቀላል ነገር ነው ይመስላቸው። እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋቸዋል።
ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን መሰጠን? ዛሬ እንደዚያ ብንል ኖሮ ኋላ እንደዚያ አንጸጸትም ነበር። እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቀ ፍቁር አብያት ይከትላለ። በኋላ ስታጥ አይ ወጣትነት፣ አይ ልጅነት፣ አይ እጅ እግር ብትል የለ ጎብጦ የለም። የተባበሩ በሽታዎች ነው ያሉ አንድ መምህር ሲናገሩ፣ የተባበሩ በሽታዎች ይመጣሉ። የሰን ጊዜ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣል። ጎበዝ፣ የእጃችሁ ላይ ያለው ነገር እንዳታጡ ተጠንቀቁ። ብዙ 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 ነገር እጃችን ላይ አለ፣ እየባከነ ነው። እስራኤል ናፈቁ ጥቀ ፍቁር አብያት አደባባዮችህን ወደድኩኝ። ብፁዓን እለ ይነብሩ ውስተ ቤትከ፣ በቤትህ የሚኖሩ ሰዎች ንዑዳን ክቡራን ናቸው። ወለዓለመ ዓለም ይሴብሑከ፣ ለዓለም ለዘላለሙ ኢየሩሳሌም ገብቶ ያመሰግኑሃል፣ መንግሥተ ሰማያት ገብቶ ያመሰግኑሃል። ብፁዕ ዘእምኀቤከ ረድኤቱ እግዚኦ፣ ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሆነለት ሰው ንዑድ ክቡር ነው። ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሚመጣለት አንተ ረዳቱ የሆንክለት ሰው ንዑድ ክቡር ነው። በአንተ ረዳትነት የታመነ ብፁዕ ዘይሄሊ በልቡ ዘበላይሉ፣ በባቢሎን ሆኖ ኢየሩሳሌምን እያሰበ የሚኖር ሰው ንዑድ ክቡር ነው። ውስተ ቈላተ ብካይ ብሔር ሀበ ሠራኢኮሙ፣ አልቅሱበት ብለህ በሠራኸው በባቢሎን በልቅሶ ሀገር ሆኖ የደስታውን ሀገር እያሰበ የሚኖር ሰው ንዑድ ክቡር ነው ይላል። ብፁዕ ዘይሄሊ በልቡ ዘበላይሉ። እየሰማችሁ ነው ወገኖች? ይሄንን መዝሙር የሚዘምሩ እነማን ናቸው? ትሩፋን ተሰደው እዚያ ያሉት ናቸው። ይሄን የሚዘምሩት ዳዊት የነሱን አፍ አድርጎ ነው የሚዘምረው፣ ወይም እነሱ የዳዊትን ቃል አድርገው እንዲህ ብለው ዘምረዋል ማለት ነው። እንዲህ ብለው ይዘምራሉ። በልቡ የላይኛውን የሚያስብ ሰው። ልብ በሉ ወገኖች፣ እስራኤል የዚህ ጊዜ የምድር ተስፋ ሁሉ ያለቀበት ጊዜ ነው። የምድር ተስፋዎች ካህናቶቻቸው ናቸው፣ አልቀዋል። ወጣቶቻቸው ተስፋ ናቸው፣ የሉም። ከዚያ በኋላሳ ቤተ መቅደሳቸው ተስፋቸው ነው፣ የለም። ንጉሥ ተስፋቸው ነበር፣ የለም። የቀራቸው ምንድን ነው? ብፁዕ ዘይሄሊ በልቡ ዘበላይሉ። በምድር ላይ አለ የሚባለው ነገር ሲያልቅ የሰማዩን የሚያስብ ሰው ንዑድ ክቡር ነው። እንግዲህ እኛም ይሄን ነው የምናስበው በዚህ ሰዓት። እየሰማችሁ ነው? ወደ ምድር ፊታችን የምናዞርበት የለም። ፊታችን ማዞር ያለብን ወደ እግዚአብሔር ብቻ ነው። የላይኛውን የሚያስብ ሰው ንዑድ ክቡር ነው። የምድር ፍትህ ሲታጣ የሰማይ ፍትህ መፈለግ መልካም ነው። ይህን የሚያስብ ሰው ንዑድ ክቡር ነው። ለምንድን ነው እንደዚህ የሚለው? ውስተ ቈላተ ብካይ፣ እያለቀሰ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሕሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል? ውስተ ቈላተ ብካይ ብሔር፣ በቀላውትምኖስ በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል። እየታሰረ ተመስገን የሚል ጥሩ ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘይሄሊ በልቡ ዘበላይሉ። በእንዲህ ያለ ችግር ውስጥ ሆኖ እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህን ልጆች የሰጠኸኝ ብሎ ማመስገን ይቻላል።
ልጆቻችሁ በሞት ሲወሰዱ እግዚአብሔርን ማመስገን ግን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንዲሁም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክህደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በሆነ በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር? ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገውም፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም፣ ለመዋረድም፣ ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድ ካድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። እድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ አላችሁ። ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። ስለ ፈውስ ራሱ አባ ጳኩሚስ ከአንዲት ሴት ላይ ጋኔን ሰፍሮ ነበረ። እናንተ አጋንንት ውጡ ሲላቸው ከእሷ ከወጣን አንተ ላይ እንስፈር አሉት። ኑ ስፈሩ አላቸው። እሱ ላይ ሄዱና ሰፈሩ። ምን እንደሚል ታውቃላችሁ? እነዚህን አጋንንት የሰጠኝ ተመስገን እያለ ይሰግዳል ትላላችሁ እናንተ? ተመስገን እያለ ይሰግዳል። እነዚህን አጋንንት የሰጠኝ ተመስገን ይላል። አጋንንቱ ምስጋናው መረራቸው። አንተ አንድ ቀን እንኳን እንደው እነዚህን አጋንንት አባሪ ብላ አትጸልይም? ኧረ እኔ አልጸልይም፣ ቆዩ ጥቂት አላቸው። ኧረ አንተ ጋር ማን ይኖራል አሉት። መሯቸው ሄዱ። መሯቸው ማለት ነው። ሌት ተቀን ራሱን በፍልጠት በራስ ፍልጠት በሆድ ቁርጠት በጎኑ ጋት እያጣደፉት ተመስገን ይላል። ይሄም በረከት ነው። ሳንድን ስንቀር እግዚአብሔር ጠልቶኝ ነው። ወደ 40 ጸበል ተመላልሻለሁ እግዚአብሔር ጠልቶኝ ነው እንዴ? በአንድንስ ክርስቶስን ለፈውስ ነው የተከተልነው ነው ወይ? አይደለም። ለመብል ነው የተከተልነው ክርስቶስን? አይደለም። ለመታመምም ተከትለነዋል ክርስቶስን። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ምንድን ነው ያለው? ምንድን ነው ወተውህበኒ መላከ ሰይጣን ዘይኮርአኒ ርእሴ፣ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ደዌ የተሰጠኝ። ዋስተብቋይ ክወስል ስለ እግዚእየ፣ ፈጣሪዬንም እባክህ ፈውሰኝ ብዬ 3 ጊዜ ለመንኩት። ወይ ቤለኒ ያክለከ ጸጋዬ፣ የሰጠው ጸጋ ይበቃሃል፣
ቅዱስ ጳውሎስ ራስ ፍልጠት ነበረበትና ያን ሁሉ እያስተማረ ሌት ተቀን እያስተማረ ሌት እየሰገደ ቀን እያስተማረ ድንኳን ሰፍቶ እያደረ ለእያንዳንዱ ሰው እየተጨነቀ ያን የሀገሩን ምዕመናን ሁሉ በስማቸው ጠቅሶ እየጸለየ የሚያድረው ያ የምድር ስፋት የሆነ መምህር ቅዱስ ጳውሎስ እሱ ራሱ ራስ ምታት ነበረበት፣ ውጋት ነበረበት፣ የሰይጣን መልእክተኛ ህመም ነበረበት። ጌታዬን ፈውሰኝ አልኩት አለ። በሽታውን አንስቼ ጸጋ ከሚቀርብ በሽታውን ያዝና ጸጋዬን ያዝ አለው። እሺ አልኩኝ። ጸጋዬ ይበቃሃል፣ ህመሙንም ያዝ። እስመ ኃይል በደዌ ያሃልቅ አለኝ አለ። ወሶበ አሐምም ሶቢሃ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ወስዶ ድውዩ ጳውሎስ ድውያንን ይፈውሳል ይለዋል። ድውዩ ጳውሎስ ምን ይፈውሳል? ድውያንን ይፈውሳል። ራሱ ታሞ ቅዱስ ጳውሎስ ራሱ ታማሚ ነው፣ ራስ ፍልጠት አለበት። ግን የጨርቁ ጫፍ ሙት አንስቷል። አይገርማችሁም? ከጨርቁ ተቀዶ ተወስዶ ከሞተ ሰው ላይ ተጥሎ ሙት ተነስቷል። የጨርቁን ጫፍ ሞት የሚፈራው ጳውሎስ ራሱ ግን በሽተኛ ነው። እና ሲያማችሁ እግዚአብሔር ጥልቶኛል፣ ስታጡ እግዚአብሔር ጥልቶኛል። በዚህ ዙሪያ በገጠሩ የሚዘፈን ዘፈናል። ሲሞላ ሲሞላ ጨዋታችን ሌላ፣ ሲጎድል ሲጎድል ሰው አንቀልን ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዲያው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው እዚህ ሲል ሰምቸው ነው። አዛኝ ታቦት ሲወጣ ሁሉ እነሱ ይዘፍናሉ በዚህ ማለት ነው። በህይወት ግባ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለኝ ሲሞላ ሲሞላ በቃ እንደው እግዚአብሔር ይመስገን እንደው ተመስገን። በአንድ ጊዜ ዘወድቀ ውስተ ኮኩ፣ በአለት ላይ የወደቀ ዘር ነበር። ወበቂሎ ሶበ ሰረቀ ፀሐይ መጽለወ ወየብሰ እስመ አልቦ እመቅ ለመሬቱ። ፀሐይ በጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ፣ ለመሬቱ ጥልቀት አልነበረውም። ይሄ ማለት ምን ማለት ነው? በስሜት የሚያምን ክርስቲያን ነው። ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ የሚባል ትንሽ መከራ ስትነካው የሚክር ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። በልቶሃጅ ክርስቲያን፣ ተፈውሶሃጅ ክርስቲያን አያስፈልግም። እስኪ ልንገራችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ከ12ቱ ተማሪዎች እገሌን አዳነው ሲባል መጽሐፍ ቅዱስ ላይ አንብባችኋል? አለ? የለም? በፍጹም የለም። 10 ሰዎች መጡ፣ 3 ሰዎች መጡ፣ ፈወሰ የለም። ተማሪዎቹን ያልፈወሳቸው ለምንድን ነው ሲባል እናንተ ከጤና በላይ የሆነ ጸጋን የሚያስፈልጋችሁ ጤና ተቀብሎ የሚሄድ ደካማ ሰው ነው እያላቸው ይገርማል። እንጀራ አበላና የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንጀራ አበላና ሲያበቃ ተማሪዎች ምንድን ያላቸው? ማዶ ቆዩኝ እናንተ አላቸው። ህዝቡን እስከማሰናብት እንጀራውን አበርክቶ አበልና እዚያ ቆይ። ሊቃውንቱ ነው ይተረጉሙታል። ማዶ ቆዩኝ እናንተ ያላቸው እናንተ በልቶ ሀጅ አይደላችሁም፣ በልቶ ተሰናባች ተፈውሶ ሀጅ አይደላችሁም። እናንተ የማዶ ተስፋ ያላችሁ ናቸው። ማዶ ማለት የትኛው ነው? መንግሥተ ሰማያት። የዚያኛው ዓለም ተስፈኞች ናችሁ። የዚያኛው ዓለም ባለጸጎች ናችሁ። እናንተ እዚህ ውስጥ አይደለም ዋጋችሁ። የእናንተ ዲናር አይደለም፣ የእናንተ ጤና አይደለም፣ የእናንተ ቤት አይደለም፣ የእናንተ እንጀራ አይደለም። እናንተ የማዶ ተጓዦች ናችሁ። የሰማይ ባለ ሀገሮች ናችሁ። ኢኮነ ነግደው ፈላሴ አላ ሰብአ ሀገሪቶሙ ለቅዱሳን። እኛ ስደተኞች መጻተኞች አይደለንም። የቅዱሳን ሀገር ባለ ሀገሮች ነን። የእነሱ ሀገር ባለ ርስቶች ዜጎች ነን። የማን? የሰማይ። ክርስቲያን ያንን እያየ የሚጓዝ ነው። ብፁዕ ዘይህሊ በልቡ ዘበላዕሉ። አባታችን ሆይ በልስቲ እና ብለን ምንድን ነው የምንለው? አያችሁ፣ ትምህርታችን ርዕስ ምንድን ነው? የላይኛውን ምን የሚል ነው? የሚያስብ። የላይኛውን ማን? አባታችንም። አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድን ነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት ነው። እናንተ ወደ ላይ አስቡ፣ እደጉ ለማለት ነው። እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሐሳብ እንድናስብ ነው።
እኛ ሀገራችን እግዚአብሔር በሰማይ የምትኖር ያያችሁ አባት ምንድን ነው ያለ? እዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድን ነው ያለ? ዘይፈቅድ ይትልአከኒ ለይትለወኒ፣ እኔን የሚያገለግለኝ ሰው ካለ እኔን ይከተል። ወዘሰ ተልእከኒ ይሄሉ ሀባሎ ኮአነ፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ነው የሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ አለ። አባታችን ሆይ ብላችሁ መንግሥት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይህን እያሰባችሁ እንድጸልዩ ነው። እንዲሁ እንደዚህ መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገረው። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰሞኑን አሁን ቪዛ መጥቶ ነበር አይደል? ባህር ዳር ሰው በሰልፍ ነው። እንዲያውም ሲመዘገብ እግሩን የተሰበረ ሰውም ሳይኖር አይቀርም። ጠቅጥቆት ማለት ወረፋው ሲጠቀጥቀው ማለት ያልሞላ የለም ቪዛ። እስቲ በልቡ በሉ የላይኛውን የሚያስብ ሰው በሉ እንጂ እስቲ አሜሪካ መሄድ የሚያስደስተውትን ያህል መንግስተ ሰማያት ደስ ብሎ ትቸወቃል። እንዴት አልኩ ደስ እንዳል የሚለው ሰው ማለት በስመ አብ ወወልድ ወመንፈስ ቅዱስ እንዴት ዋጋ እንደሚከፍል በጣሊያን አድርጎ በኬንያ ጣሊያንማ ጥሩ ዕድል ነው። በኬንያ አድርጎ በግብፅ አድርጎ በምን አድርጎ ቤተሰቡን አስበድሮ 2 ሚሊዮን ምናምን በአሜሪካ ለመሄድ በሜክሲኮ 1 ምናምን ከፍሎ ሜክሲኮ ሄዶ ደግሞ አይ በኢትዮጵያ ውስጥ የፖለቲካ ችግር አለብኝ ብሎ መከራውን አይቶ ለዚህ ዜግነት እኮ ነው። አንድ እንደ ትራምፕ ያለ ሰው ሲመጣ መልሶ ውጣ ለሚልህ ነገር ማለት ነው። መልሶ ውጣ የሚል አንድ ሰው እኮ ነው። የዚህ ሀገር የዚህ ምድር ዜግነት እኮ እንደ ሰዎች ደግነት እኮ ነው። በህግ ቢፈቀድልህ በህግ ያስወጣሃል። አሜሪካም እኮ አይታወቅም። አንድ ቀን ሰብስባ ውጣልኝ እዚህ አፍሪካዊ የሆንኩ ነው ልትል ትችል ይሆናል። የሰማይ ሆኖ ጎበዝም ያዋጣል። የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር። ሲጀመር ፖለቲካ የለ። ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ልንሆን ኖሯል? እንዴ ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ፣ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር። ያንን የሚያስብ ሰው ንዑድ ክቡር ነው። መቼ መከራ ውስጡ ነው። እስቲ መከራ ውስጡ ነው በሉ። አቤት በዚህ ሰዓት አሁን በጣም ብዙ ሰው የሚቸገረው ይሄ ነው። ሕፃናት እየሞቱ እግዚአብሔር የት ሄዶ ነው? ነፍሰ ጡሮች እየታረዱ እግዚአብሔር የት ሄዶ ነው የሚል ፈተና ይመጣባቸዋል። ግን እግዚአብሔር እሱ የሚያውቀውን ያውቃል። የሚያውቀውን ያውቃል ማለት ምን ማለት ነው? ሕፃናትንም በጊዜ የሚሸክፋቸው እንደውም ጥሩጥሮችን ነው። ጥሩጥሮችን ነው ማለት ነው። አትክልት በሁለት ምክንያት ይነቀላል። እውነት ሐሰት? በምንና በምን? እንዲያፈራና ሳያፈራ ሲቀር አይደል? እንዲያፈራ ለምሳሌ ችግኝ አለ አይደል? አንድ ላይ የተሰበሰበው ነው እንነቅለዋለን። ለምን? እዚህ ተሰብስቦ ስለማያፈራ የሚያፈራበት ቦታ ራሱን አስችለን ለመትከል ማለት ነው። ስለዚህ እግዚአብሔር ሰው የእግዚአብሔር አትክልት ነው አይደለም? ስለዚህ ሕፃናትንም ደጋጎቹን ወስዶ መንግስተ ሰማያት ለመትከል ይነቅላቸዋል። ለመትከል አትክልቶቹ ናቸው። የማያፈራውንም ደግሞ ይነቅለዋል። እግዚአብሔር ስራው ሁሉ መልካም ነው። የሰማዩን ሐሳባችሁን ሰማያዊ ያድርጉት። እኔ እውነቴን ነው። ስትማሩ አሁን እዚህ ተማሪዎችም አላቸው፣ ዩኒቨርሲቲ ተማሪዎች። የላይኛውን የሚያስብ ሰው ምንድን ነው ርዕሳችን? አቤት ብፁዕ ነው። ስትማሩ አሁን የላይኛውንም ጭምር እየተማራችሁ ተማሩ ነው። የላይኛውንም ጭምር በጣም እኮ አስቸጋሪ ነው። በምንድን ላይ በመንገድ ላይ የወደቀ አለ የሚል አለ እዚያ ማቴዎስ 13 ላይ በምን ላይ አቤት እና የመንገድ የሚባለው እኔ ሳስበው ዩኒቨርሲቲ የተመረቀ ሰው ነው ሲያስበው
ምንድን ነው መሰላችሁ? መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? በብዙ እግር የተረገጠ ነው እና በቀላል ይቆፈራል አይቆፈርም። እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም ማለት ነው። በጣም ብዙ የረገጠው ማለት ነው። ዳርዊን ሲረግጥህ፣ አርስቶትል ሲረግጥህ፣ ሶቅራጥስ ሲረግጥህ፣ ላማርክ ሲረግጥህ፣ አልበርት አንስታይን ሲረግጥህ፣ እንትና ማነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው? አንድ አለ በጣም ጅል ኦሾም ጥሩ፣ እሱም ሲረግጥህ፣ ደግሞ ሌላም አለ አንድ ይሁን ተዚህ ላይ ይነግራቸዋል። ያ ሲረግጠው መንገዱ ነዋል። ይህን በምን መዶሻ እንቁፈፍ? ሰው እኮ ዲግሪ ከያዘ በኋላ አልሰማም የሚል ለዚህ ነው። መንገዱ ነዋል። አያችሁ፣ ተረግጦ ተጠቅጥቆ በቃ በምን ያስገባ? በድንቁርና ማለት ነው። አደገኛ ነገር እኮ ነው። እውነቴን ነው ነግራቸው። ብዙ ግር ረግጧቸዋል። አየህ፣ ምንም እኮ አንድ መድኃኒት የማትፈለስፍበትን ኬሚስትሪ ሸምድደህ አንድ የራስ ምታት አላመጣችሁም እስከዚያ ድረስ ምናምን ጠብ ያላለ ነገር ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ? ትምህርት አይሰማ ምንድን ነው የሚለው እያልክ ዘመንን ትፈጃለህ ማለት ነው። አጉል ኩራት ማለት ነው። የድፍድፍ ኩራቱ ውሃ እስኪገባው ነው። በቃ ድፍድፍ የጠላ ድፍድፍ ኮርቶ እንዲልና ውሃ ሲገባው ተበጥብጦ ቁጭ ነው። እና የድፍድፍ ኩራት ነው የምትኮሩት እናንተ። እውነቴን ነው። ስለዚህ የላይኛውን አብራችሁ ካላስኬዳችሁት ኋላ የማይበሳ ጭንቅላት ነው የምትይዙት። የማይበሳ ጭንቅላት ተነግራችሁ ማሰሙ ትሆናላችሁ ነው። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ አትሰማ። ለምን? ብዙ ግር ረግጦታል። አይሰማም። ራሱን ብቻ ነው የሚሰማው። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣብን። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት አፍ? ጥቂት ተናግረ ብዙ ስማ እኮ ነው ቋንቋው። አይገባም። አሁን ደግሞ እየተደረገ ያለው ብዙ ይለፈልፋል፣ ምንም አይሰማም። መለፍለፍ ብቻ ነው። ተፈጥሯችን እኮ ራሱ እየተቃወምን እኮ ነው። ሰው አይደለንም ማለት ነው። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ተቆላተ በካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ የተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝም ብሎ ሲሞላለት የሚያስባል። ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ ይህችን አገር ልልቀቅ እንጂ አስበዋለሁ፣ ከዚህች ነገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስጥ ተቆላተ በካይ ሁነህ ነው። በችግርህ ውስጥ ሆነህ ከነ ችግርህ ፈጣሪህን አስብ ነው። ከነ ድህነትህ ሲሻለኝ እጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች?